አስደናቂ የእውነተኛ ወንጀል ታሪኮች Hemingway Wolfia Crime Story ለፖሊስ መፍትሄ ለመስጠት በጣም አስቸጋሪ የሆኑ ታሪክ አንድ አስቡት። አንድ ገዳይ ፖሊስ የጠፉ ልጃገረዶችን ለመፈለግ ሲረዳ እሱ ገዳዩ መሆኑን እየደበቀ በ1970ዎቹ ወጣት ሴቶች በመላው አሜሪካ መጥፋት ጀመሩ። ፖሊስ ምንም ፍንጭ አልነበረውም፣ ነገር ግን ምስክሮች አንድ ነገር መጠቀሳቸውን ቀጠሉ። አንድ የተሰባበረ ክንድ ያለው ማራኪ ሰው መጽሐፍ ወደ መኪናው ይዞ እንዲሄድ ሴቶችን እርዳታ ጠይቋል። ከዚያም ለዘላለም ጠፉ። ከስሙ ቴድ ቡንዲ ነበርና አስፈሪው ክፍል ሙሉ በሙሉ ጤናማ ይመስላል። ብልህ፣ የተረጋጋ፣ ማራኪ፣ ወዳጃዊ ከፖሊስ ተጎጂዎችን ሲፈልግ ቡንዲ አንዳንድ ጊዜ ራሱ በፍለጋው ውስጥ ተሳትፏል። ከ30 በላይ ሴቶችን መግደሉን አምኗል። አንዳንድ መርማሪዎች ትክክለኛው ቁጥር በጣም ከፍ ያለ እንደሆነ ያምናሉ። ከጭራቆች ሁልጊዜ እንደ ጭራቆች እንደማይመስሉ የሚያሳይ ማስረጃ። አስደናቂ የወንጀል ታሪኮችን ከፈለጉ ይህንን ገጽ ይከተሉ።